የአማዞኑ ግዙፍ ፍጡር በደቡብ አሜሪካ ጥቅጥቅ ያሉ ረግረጎችና ወንዞች ውስጥ በዓለማችን እጅግ ግዙፍ እና አስፈሪ የሆነ አንድ ፍጡር ይኖራል፤ አረንጓዴው አናኮንዳ። ይህ እባብ እስከ 25 ጫማ ርዝመት የሚያደርግ ሲሆን ክብደቱም ደግሞ ከ300 ፓውንድ በላይ ሊደርስ ይችላል። ይህ ያህል ግዙፍ አካል ይዞ በየብስ ላይ በፍጥነት መንቀሳቀስ ስለሚከብደው አብዛኛውን ሕይወቱን የሚያሳልፈው በውሃ ውስጥ እና በወንዝ ዳርቻዎች አካባቢ ነው። በአካባቢው ካሉ ተክሎች እና አልጌዎች ጋር ራሱን አመሳስሎ ስለሚሸሽግ በውሃ ውስጥ እያለ ለማየት እጅግ ከባድ ነው። አናኮንዳዎች የታደሉበት ሌላ አስደናቂ የተፈጥሮ ስጦታ ዓይኖቻቸው እና የአፍንጫ ቀዳዳዎቻቸው በራሳቸው አናት ላይ መገኘታቸው ነው። ይህም ሙሉ አካላቸው በውሃ ውስጥ ተደብቆ እያለ የራሳቸውን ጫፍ ብቻ ወደ ላይ በማውጣት አየር እንዲተነፍሱ እና አካባቢያቸውን በንቃት እንዲከታተሉ ይረዳቸዋል። በዚህ መልክ ለሰዓታት ያህል አንዳች እንቅስቃሴ አደብበው ይቆያሉ። የእነሱ ዋነኛ ኢላማ ደግሞ በዚሁ ረግረግ አካባቢ የሚኖሩት እና በዓለማችን ላይ ትልቁ የአይጥ ዘር የሆኑት ካፒባራዎች ናቸው። ካፒባራዎች ማህበራዊ እና እጽዋት ተመጋቢ በመሆናቸው አብዛኛውን ጊዜያቸውን ውሃ ዳር ያሳልፋሉ። ይህም በአናኮንዳው ምርጥ የምግብ ዕድል ይፈጥርለታል። አናኮንዳው በውሃ ውስጥ ሳይታወቅ ቀስ ብሎ ወደ አይጡ ይጠጋል። ከዚያን የራሱንና የአይጡን ርቀት ከለካ በኋላ ድንገተኛና ፈጣን ጥቃት ይሰነዝራል። በስድስት ረድፍ በተደረደሩት እና ወደ ውስጥ ባጠፉት ሹል ጥርሶቹ አደኑን አጥብቆ ይይዛሉ። ብዙ ሰዎች አናኮንዳ በመርዝ የሚገድል ይመስላቸዋል። እውነታው ግን አናኮንዳዎች ምንም አይነት መርዝ የላቸውም። ይልቁንም ኮንስትሪክተር ወይም ጭማቂዎች ናቸው። ሰለባውን በአካላቸው ሙሉ በሙሉ በመጠቅለል የደም ዝውውሩን ያቋርጣሉ። ይህም የልብ ምት እንዲቆም በማድረግ በጥቂት ደቂቃዎች ውስጥ ይገድሉታል። አደኑ ከተገደለ በኋላ አናኮንዳው ትልቁን ፈተና መጋፈጥ ይጀምራል። እሱም አደኑን ሙሉ በሙሉ መዋጥ። የአናኮንዳ አገጭ እንደ ሰው ልጅ የተቆለፈ አይደለም። በተለጠጡ ጅማቶቹ የተያያዘ በመሆኑ አፉን ከተለመደው በላይ አሳድጎ የመክፈት አቅም አለው። በተጨማሪ በላይኛው አገጩ ላይ ያሉትን ሁለት ረድፍ ጥርሶች እያንዳንዳቸው ራሳቸውን ችለው በማንቀሳቀስ ይችላሉ። እነዚህ ጥርሶች ምግቡን ወደ ውስጥ እየገፉ የእባቡ ራስ በምግብ ላይ ቀስ በቀስ እንዲንሸራተት ያደርጋሉ። በዚህ መንገድ እግሮቹን እና አካሉን ሳይቀር ሙሉ በሙሉ ይውጠዋል። ነገር ግን አፍ በዚህ ደረጃ ተወጥሮ ትልቅ ምግብ በሚውጥበት ጊዜ እንዴት ይተነፍሳል? አይታነቅም ወይ? ተፈጥሮ ለዚህም ድንቅ መፍትሄ አዘጋጅታለች። አናኮንዳ በሚመገብበት ጊዜ በጉሮሮ ጥልቀት ውስጥ የሚገኝ የመተንፈሻ ቱቦ ወደ ፊት ገፍቶ ወደ አፉ ጫፍ ይወጣል። ይህም ልክ እንደ ስኖራክል በመሆን ምግብ በሚውጥበት ረዥም ጊዜ ውስጥ አየር በነፃነት እንዲያስገባ ይረዳዋል። በዚህ አስደናቂ ተፈጥሮ አናኮንዳ በዓለማችን አስፈሪ ከሆኑ አደኞች አንዱ ለመሆን ችለዋል።